በዚህ በነብዩ በዘካርያስ መጽሐፍ ላይ አንድ አስደናቂ ቃል ተጽፏል። በእጆቼ ያለው ቁስል ምንድነው ብዬ ጠየቅኩት ይላል። እሱ መለሰልኝ በወዳጆቼ ቤት የቆሰልኩት ቁስል ነው አለኝ ይላል። አንተ በአይሁድ ቤት ብቻ የቆሰለው ቁስል ይመስልሃል? ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን እኔ አንድ ተአምራት ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ